ሁሉም አክራፊ ሁሉም ነፃ አውጪ ነኝ ባይ ሁሉም ተሳዳቢና ተቺ ወርቅ ቢያነጥፉለት ፋንዲያ ነው የሚል ምን አደረጋችሁልኝ እንጂ እኔ ምን አደረኩ የማይለው ቁጥር ጥቂት ባልሆነበት ሁኔታ ውስጥ ምን ተአምር እንድንሰራ ይተበቀብናል እኔ በበኩሌ እኔ ብሎ መናገር ልምዴ እንዳልሆነና እንደማልወደም ታውቃላችሁ በዚህ የታሪክ አጋጣሚ በኢትዮጵያ ሕዝብ ፍላጎትና ፈቃድ በተሰጠኝ ኃላፊነት እና በጣለብኝ እምነትና አደራ ለእናት ሀገሬና ወገኔ ካለኝ ጥልቅ ፍቅር ምን አስተዋጽኦ አደርጋለሁ በሚል እንጂ ከዚህ በተረፈ ቅንጣት ታህል ደግማለሁኝ ቅንጣት ታህል የስልጣን ጥማትና ምኞት የለኝም አንድ ፓርቲ የኦፖዚሽን ፓርቲ ጋብዛል እንደ ኦፖዚሽን ፓርቲ ያደራጃል እንደ እኛ አገራችን ውስጥ ካለው የአንድነትና የመገንጠል ጥያቄ አንፃር ወደፊት ለሰላም ኮንዲሽን ሁኔታዎችን የሚያመቻች ቢሆን ይሄንንም አይነት ነገር ለዚህ እስካገለገለና ምናልባት ይሄ የሰላም ፋክተር ሆኖ እስከተገኘ ድረስ ኢንዲኬተር ሆኖ ይቅረብ የሚል ነገር ነው እንጂ አንተ በተረጎምከው ነገር አይደለም ተሰማ ይሄን እንትን ግብዣ የለም ከሁሉ በፊት ግን እኛ አሁን ኢሰፓ ራሱን ስሙን በመለወጥና ማህበራዊ ቤዙን እንትን በማስፋት ነገር ግን የፓርቲ ሞኖፖሊ ነው የሚያራምደው የሚል አይነት ስም ላለማግኘት የምንጫወተው ስልት ነው እንጂ ግብዣ አይደለም ግብዣ የለም የህብረተሰብ አመራር ይቀበላል ያዳምጣል በእውነቱ በማህበራዊ ንቃተ ህሊናውም እንደው እንዲህም የምናቅም አይደለም ያለውም ግንዛቤ እና የማስተዋልም ችሎታ ትልቁ ጥያቄ አመራር ይጠይቃል እና ለዚህ ለምንለው ዓላማ በእውነት ለተቀን ከሰራን እና እንደው እዚህ ቤት እንደምንናገረው ባለንበት ክልል ሁሉ ይህን ህብረተሰብ ከነን ካስጨበጥነውና እንደተባለው የሱን ኮንፊደንስ ካገኘንና እነኚህን የተባሉት ለዚህ መሰረታዊ ጉዳይና ፋክተር ናቸው የተባሉት ነገር በተግባር ከተተረጎመ why not ለምን አይከተለንም ምን ምርጫ አለው ዛሬ በእውነቱ ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን በጠቅላላውም ባይሆን ባመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል ከዛ በመንገድ ላይ ይሸሻል ከዛ ከማሰልጠኛ ይሸሻል ከዛ ከጦር ግንባር ይሸሻል ምን እናድርግ እንዴት እናድርግ ያላልነው ነገር የለም ስለመደበኛው ሰራዊትም እንደዚሁ ተነጋግረን ተማምነን ህግ አውጥተናል ህገ መንግስት አውጥተናል በቀደም የተወሰነውን ህዝቡን ወክሎ ሸንጎ የሰጠውን መመሪያ ተግባራዊ ለማድረግ አልቻልንም ዘማቹስ ምን ይላል የሚሊተሪ ቢሮክራሲ አልቻልንም
አልቻለንም ልንወጣበት አልቻለንም አንድ ወታደር መብቱን ለማስፈጸም አልቻለም ብንጠይቀው የሀገሪቱ ተጨባጭ ሁኔታ ነው አገሪቱ ያላት ነው ይባላል ግን ሀገራችን ኢትዮጵያ ድሃ ቢትሆንም ያላት የኢኮኖሚ ሁኔታ ለሰራዊቷ ታቀርባለች ህርግ ድሃ ናት ካላት ሁኔታ ለሰራዊቷ በቂ ያላት ሁሉ እንዲቀርብለት ትፈልጋለች እኛም ከሀገሪቱ ተጨባጭ ኢኮኖሚው ውጪ እንዲቀርብልን አንፈልግም ግን ምንም ሀገሪቱ በመታቀርበው አኳያ እንዲቀርብልን አልተቻለም ለምሳሌ እኔ 2 ዓመቴ ነው ፋቲክ ካገኘው ፋቲክ ጥልፌ ነው የምለብሰው ይሄ ለብሼ ይሄን ይለብሳለሁ ሲቪልና ለብስ ወታደር ነኝ አይፈቀድልኝም ከስር ከላይ ከረቴራ ከለበስኩ ግን ጥልገጥ ይባላል ስለዚህ ልንወጣበት አልተቻለም ይሄ ወታደር በአጠቃላይ የሚተው ሱሪን ጥፎ ነው የሚለብሰው ፋቲክ ጥፎ ነው የሚለብሰው ባጃት አልተገኘም ጫማ የለም ልብስ የለም ይሄ ስንጠይቅ የተጨባጭ የሀገሪቱ ተጨባጭ ሁኔታ ነው ይባላል እንዴት ነው ይሄ የበላካን ቢያውቃል ይሄ ሁኔታ ይባላል በጣም ችግር አለብን እዚህ ውስጥ በሌላ መልኩ ደግሞ ቤተሰቦቻችን ከዛ ከወለጋ ከፋ ከኢሉባቦር ይመጣሉ ልጆቻችሁ 6 ዓመት 4 ዓመት በረሃ ይቀመጣሉ እነዛ ልጆቻችሁ ለማት ያላችሁ በሬም ሆነ ላምም ሆነ ሽጦ በትራንስፖርት ይመጣሉ ልጆቻችሁ በወቅቱ ሊያገኙ አልቻሉም እኛ ያለን ጦር ሜዳ ነው ከዛ ልንመጣ 3-4 ወር እንፈጃለን ቤተሰቦቻችን በቀሪ ክፍሎች በራብ ይሰቃያሉ ይሄ ልንወጣበት አልቻለም ግን አንድ ኦፊሰር እናቱ ወይ ልጁ ሲመጣ በ10 ደቂቃና በ20 ደቂቃ በቴሌግራም ተደርጎ ሊመጣው አነጋግሮ ማንኛውም ቤተሰቡን ሸኝቶ ሊሄድ ይችላል ይሄ ሁኔታ አንድ ወታደር ከዛ ፍቃድ አግኝቶ በሚመጣበት ጊዜ እዚህ ቤተሰቡን በዚህ በአስመራ ኑሮ ውድነት ሊያስተዳድራቸው ወይ ደግሞ በወቅቱ ሊሸኝ አልቻለም ትራንስፖርት ሊገኝ አልተቻለም ከዛ ሁሉ በሚያገኘው ደሞዙ ቤተሰቦቹን 4-5 ቀን ማሳደር አልተቻለም በእውነቱ ለኢትዮጵያ ገበሬዎች ራሱም ከራሱም መደብ የወጣውም ሆነ ይሄ ሰራዊትና አብዮታውያን በጥይት አልተደበደብንም አልተረሸንም አልሞትንም ወጣቶቹ በእድገት በብረት ዘመቻ የመሬት ከበርቴዎች ቤት እየቆለፉ በሳት አላጋዩአቸውም ይሄ የ10 ዓመትና 9 ዓመት ትዝታ ነው እዚህ መካከላችን የገበሬ መደቦች አሉ ይሄን ሁኔታ አለት በለት የሚመለከቱ የሚታገሉም የሚታዘቡ ግን ማን ነው የሚወጋን እውነቱን ለመናገር ከየትም ይምጣ ከየት ገበሬ ገብቶት ነው አውቀውት ነው በድለነው ነው ማብራዊ ንቃተ ህሊናው ነው ወይም ደግሞ አርቆት የዘላቂ ጥቅሙን እንደማየት ሳይሆን ወያኔ እየመጣ ሲያበቃ በደካማ ጎኑና በንቃተ ህሊናው የሚኮረክረው ትንሽ ነገር ግብር አትከፍልም የእህል ሸመታ ገበያ በአንተ አካባቢ አይደርስም ልጅህ እንደተባለው ለህዝባዊ ሰራዊት ወይም ለመደበኛ ሰራዊት አይመለመልም በመንደር አትሰበሰብም ወዘተርፈ እንኳን ተወርቶ አያልቅም ብሎ በሬ የማያዘልቀው ላዳው እንደተሾመ መስሩ ጎታ እንደገባ ሀብቱ እንዳለ ነው ጥለነው በምንድነው 16-17 ሆኖ በማፈን በማነቅ ነው እንደዚህ ታንቀን ነው ይመጣ እና ከዛ ጀምሮ ታውን ድረስ ይሄ ምንም ይሄ የምታውቁት ይሄ ምንም አይታይም ነበር አንድ ደርዞን ብቻ ነው ተከትሎ ነው መጣ ከደብረ ማርቆስ እነዚህን ቀደም ብለው በ77 ከማቶችን እዚህ ቦታ ላይ እነሱን አገኘን ጊዜና ጌታ አልሐምዱሊላህ ረብና አምስተዋለሁ እንዲህ ብለን በአውቶቡስ ውስጥ ስንመጣ ጫካው እንዲህ አይታይም እንዲህ ተላልፎ ይሄን ሁላ በጀገራና በእንትን መንጥረን ነው አርሰን ነው አልሐምዱሊላህ እንኳን መብት አግኝተን ለመጠየቅ የቻል አመሰግናለሁ ጌታ በጣም አርግ እንዲሁም ለመጠየቅ መብት አግኝተን እንዲሁም ያለ ጌታ መንጣቱን በጣም አመሰግናለሁ እንደውነት የሆነ እንዳንዳንዱ አፍሪካ ወይም ደግሞ ታዳጊ ሀገሮች እኮ ታሪክ አጋጣሚ ሆነ በልዩ ልዩ ምክንያት እዚህ ደረጃ ለደረሰ የህብረተሰብ ክፍል የሚበጀው ይሄንኑ ድሃ መሰራተኛና ገበሬ እየበዘበዙ እንዳንዳንዶቹ አውሮፓ ቤት መስራት ይቻላል በእጅ ባንገት አልማዝ ማጥለቅ ይቻላል ሁሉ ነገር ማድረግ ይቻላል ችግር የለም እንደዛ አይነት ከሆነ ዲሞክራሲና ለህዝብ እድገት የሚፈልገው
ይሄ ዓላማ እኮ ለህዝብ በመቆሙ ምክንያት ነው የሚወጋው የሚገርመኝ ግን ሌሎቹ የዚህ ተጻራሪ ቢወጉት ምንም አይደለም ግን ተጠቃሚው የሆነው መሬት ለራሹ የተባለ ኢትዮጵያ ወጣት የተቃጠለበት የሞተበት ይሄ ሰራዊት እንደ ቅጠል የረገፈበት ኮዝ ተመልሶ በገበሬ ሲወጋ ነው የሚያሳዝነው 8 ቀን ብቻ ደሞ በሰማይ ቤት ምላስች መድረቁ አይቀርም 8 ቀን ርፈት ሰጥቷል ከዛ ጀምሮ ታለው ህዝብ ታገኛቱ ህዝብ ይበልጣል አንዱን በአንዱ ላይ አንዱን በአንዱ ላይ አማራ እስላሙን አንድ ላይ ቀብረነው የቦታው ሁኔታ እስላምና አማራውን አንድ ላይ አነባብረን ቀብረን ወዲያው እንደመጣ ጠረገው ከዛ ጀምሮ ታምረስ ያድግ ተመጣ ድረስ ያለው ሁኔታ ለወርጨው እንኳን ሴቶቻችን ውሃ አድርገው እዚች ወደ አካባቢ መንገድ ላውራ ጎዳና ሊሸጡ ያሉ እንደሆነ ሂዲያን በሽመል ያስቆመደ አንተ ሶስቱ ነው እኛን ቀምቶ ይዞ ማለት አድርግ አላፈራርደን አድርም ሁኔታ አፈራርደን ከዛ ጀምሮ ታውን ድረስ የበርሻ ላይ ትንቀጠቀጥ ሊቀመንበር የመንደር ሊቀመንበር አብሮን ተሳብሮ የመጣው ሊቀመንበር እሱ ያላቸውን ለበሳልኒ ስራ የከተታቸውን እነዛ እሱ ያጠራቀመውን በወታልካ ያጠራቀመውን ገንዘብ ይዞ ሄደ ገበሬው ሆነ ያላገኘ ገበሬ አራሹ ነው የቀረ እዙ ነጥፎ ቀረ ይው ወባርግዙ ዛሬ በቤት ብትገቡ እኮ ለክስክስ ነው መምተኛው አርተን በሳሊኔ እጅ ይሆናል በግብርና እጅ ይሆናል ያንም በሸንከል እንኳን እናገኝም በጣሳ እንኳን እናገኝም በቆርቆሮ ለአምስት ቤተሰብ 5 ቆርቆሮ ለስድስት ቤተሰብ 6 ቆርቆሮ ለሶስት ያቺን ያተናተን ትናለቅስ ደሞ ጭቁን የሚያወጣ ጌታ ደሞ ያድግና መጣ መሰል ህዝቡን መምራት ቀርቶ እኛ ይሄንን ህዝብ እናውቀዋለን የሚል ጥያቄ አድርጎናል ህዝቡስ በእውነቱ እኛን ያውቀናል በውል የሚልም ጥያቄ አሳድሮብናል እውን ህዝቡ ራሱ የሚፈልገውን ያውቃል ወይ የሚለውም ጥያቄ አድርጎብናል ራሱንስ ይገልጻል ወይ ራሱንስ በትክክል ይገልጻል ወይ የሚሉት ጥያቄዎች አንድም ነገር እንደወነቱ በስውር እንደው ማንም ሳያውቀው ይደረጋል የሚባለው ነገር እንዳታልለን እያንዳንዳችሁ ያላችሁን ቤት አይነቱን ስታንዳርዱን ዋጋውን ከባንክ የምትወስዱትን የምትኖሩትን ህይወት የምትሄዱበትን መኪና የምትዋምሹበትን የህዝብ ብታምኑ ባታምኑ በሚገባ ያውቃል ምንም ያህል ምንም ብንመጻደቅና ከሌለን ብንል በአደባባይ እንደው እንዲህ አድርጎ ያቀናል ይሄንን እመኑ ይሄ እስከሆነ ድረስ በዚህ መመዘኛው ነው የህዝብ የሚያስቀምጠንና የሚያምነን ወይም ደግሞ የሚጥለን ኮኖኮ እዚህ ተቀምጣችሁት እነዚህ ያላችሁት እኮ በተረፈ ምንድነው የምትሰሩልን ለምንድነው ይሄንን ያህል ኦቨርሄድ ኮስት እና እናል ገንዘብ የምናመክነው በእውነቱ ግብር ለመሰብሰብ ከሆነ የትላንቱን ያህል ሰውና ስታፍ በቂ ነው ይሄ ሁሉ እኮ ስራ እኮ እንዲሰራ ነው እዚህ እኮ በእናንተ ኢኒሼቲቭ በእናንተ ኃላፊነት እና በዚህ ሁሉ ባለሙያ ይሄንን ኃላፊነት እንገነዘባለን ወይ ያለው ሰው ይሄንን ነገር ከመስራት በላይ ነው ሊስታችን ደሞዛቸው ሙያቸው ይሄ ካቅማቸው በታች ነው ይሄ አሁን የሚጠይቀው ስራ ሁሉ እዚህ ያሉት ሰዎች ይሄን እንዲሰሩ ነው የተቀመጡት ከዚህ በእውነቱ ካቅማቸው በላይ ምንም ዲማንድ አላደረግንም ምንም የሚገባኝና ማቆናል የሚገርማችሁ ነገር እናንተ ብቻ አይደለም እኛ ምናየው እየተዘዋወርን ስናበቃ እናያለን
አንዳንድ የሥራ ሰዎችና የፈጠራ ሰዎችና ግፊት የሚሰጡ ሰዎች ባሉበት አካባቢ ምን ተአምር እንደሚሰራ እናያለን። አንዳንድ ቦታ በተኙ ሰዎች መካከል ደግሞ ምን እንደሚሰራ እናያለን። ስንት ነገር እንታዘባለን። እና ይሄ አሁን የሚባለው ነገር ሁሉ እኔ በእውነቱ ብርታትን አይደለም የሚያሳይ ድክመትን ነው። 70,000 ምናምን በአይነት ነገር ነበር ሪፖርት የተሰጠን። ሰፋሪ 8,000 ወደ ሱዳን ነው ሄዱት። እውነት ወሎና ትግራይ ነው ሄዱት እነዚህ ሰዎች። እንዴት ሊሆን ይችላል? በግዳጅ በገበሬ ማመር እየተነቅን በማስጨነቅ እየታዝን መጣን። ከዚህ ላይ ሰፈርን። ይሄ ሰማው አይታይም ነበር በሙሉ በቅርቃህም በዛፍም አይታይም ነበር። ያን እያጠዳን አጥሉ እየተባልን በጭንቅ እየተያዝን በሽመል እየተመታን ቤተሰቦቻችን 6 ሆኖ የመጣው አንድ የቀራለ 3 ሆኖ የመጣው አንድ የቀራለ እየሞቱ በመን በወባ በሁሉ እየሞቱ እናን እየቀበርን ተራፎቹን ግማሾቹን ልጆቻችንን ለወታደርነት አንጡ፣ ተራፎቹን ደግሞ ኑ ስራ ወጡ በሽመል ሴቶቻችንን እየተቀማን እያለቀስን እናት በልጇ እያለቀሰኝ እኛም በሚስቶቻችን እያለቀስን እየተሰቃየን አያልፍልን በልተን አንጠግብ። የቀለቡ ጉዳይ ልማስና ለለቀን በብርጭቆ በጣሳ የሚባል ነገር ነው የምንሰጠው። አንድ ቀን 15 ቀን ያለጋታል፣ አንድ ቀን 8 ቀን ያችኑ ሽሮ አድርገን አሽቦ በተዛችሁ አንተ ጨንሳ ያለ በርበሬ ሳናቅም ሌላም መባያ አልነውቅ። በቀሎ ብቻ በቀሎን በበቀሎ ነው ምን በላ የጤና አገልግሎት ይሰጥ እንጂ እኛ በጧት ጉራ ሌሊት ጉራ ይዘን እንደሆነ ምናልባት እኛ ታንታከም እኛ ጉራ ያዝነው ሰው ታንታከም ነጭ ለብሶ መጡ ነው በቀዳሚ የሚያክምበት ሐኪም እኛማ ተመለስ የለም አሁን ሰዓት ደርሷል ዘጋ። በዛ ላይ ከየትኛውም እንደው እኔ ነኝ ከሚል መንግስት አስተዳደርና ህገ መንግስት ጋር ብናመዛዝነው በማንኛውም መመዘኛ እጅግ ህዝባዊና ዴሞክራሲያዊና ፕሮግሬሲቭ ነው። አብዛኛው ህዝብ የሚፋጀውና የሚጋደለው ይህንን አይነቱን መብት ለመቀዳጀት ነው። ይህን ተቀዳጀን። አራተኛው ችግራችን ፍትህና አስተዳደራዊ መጓደል። በአካባቢያችንን ፍትህና አስተዳደራዊ ጉድለት የሚያንጸባርቀው ጓድ ፕሬዝዳንት መደብ ትግል ውስጥ እየተፈተነና ያለብን ሰዎች ነን። አይቶ ያልቀመሰ ሊሰማው አይችልም። በወንብድና ውስጥ ያሉ አሉ፣ ኦፍ ኮርስ አሉ። እኛም ራሳችንን እንዋጋቸዋለን። እጁን ከሰጠ ከተያዘ በጥርጣሬ ደግሞ እዚህ ውስጥ ካሉ ከተያዙ ማስረጃ ከተገኘባቸው ፍርድ መስጠት ያለ ነው። በህግ ነው። 5 ዓመት ሙሉ ያለ ፍርድ ጉድጓድ ውስጥ ያሉ አሁን መጡ ወኔ ቤት ከርቸለ ፍርድ ለምን አይሰጥም? ይሄ የፍትህ መጓደል አይደለም እንዴ? ሰብአዊ ስራዎች ያጡ ሀገሮች አንዱ ኢትዮጵያ ነው ብሎ በተለያዩ ዜና ማሰራጫ ጣቢያዎች እኮ የሚወራ በእርሷ አመራር ላይ እንዲህ ጫና ያደረጉ የሚመስል እኮ እንዲህ አይነት አሰራሮች እኛ ስናድር ከስር እያየለ የእርሱ ስም ነው የሚነሳ መጨረሻ ላይ አሉ። አሁን ፍርድ መስጠት አይገባም። ጥፋተኛው ነው ይህ ማስረጃ ይገባል። ጓድ ፕሬዝዳንት መሰለኛል ይሄ ዲሞክራሲያዊ ውይይት መሰለኛል። አንድ በጣም ሌላም መጠቆም የሚፈልገው ጉዳይ አለ። ጓድ ሜጀር ጀነራል ዘለቀ እዚህ አዳራሽ ውስጥ ስብሰባ ሰጥቶን እርሶ ከሰጡት የተለየ አይነት ዲሞክራሲያዊ ስብሰባ እየሰፈነበት አይደለም። ትክክለኛ ዲሞክራሲ የሰፈነበት ስብሰባ ነበረ። የተናገሩውን ጓድ ጀነራል ቢያው የለም ያልታወቀ እስር ቤት ነው አሉ። ተናግሮ በእሳቸው ፊት እና በዚህ ሁኔታ ነው ችግር
በፊት በኩል የተጓደለ ችግሮች አሉ። ይሄ እያየለ ሲሄድም ፍርድ ይሰጠን። አንድ ሰው በሚያጠፋበት ጊዜ ፍርዱ እንደ አሰጣጡ ፍርዱን መስጠት ይገባዋል እና በአጠቃላይ የስደተኞች ጉዳይ ቢመለከት ድግግሞች ስለማያስፈልግ ባለፈው አልቋል። ችግርም በጣም ያየለ ችግር ይሄኛ ችግር ነው። የዚህ የተከሰተ ችግር ነው። ከውጭ የመጣ ችግር አይደለም። ስደተኞቹም አይደሉም እንፈርድባቸዋለን እንጂ ስደተኞች ችግር ነው ብለን አይደሉም። እኛ የጎታጎትነው ችግር ነው። ከቅድሙ አገላለጸ ይልስ በራሳችን አንድነታችን አለማቀናጀት የተነሳ አንደኛው ለማጥቃት የተደረገ ዘዴ ነው። በጣም የሚያዘጋነን ጉዳይ ነበረ። ሕፃን ልጅ እንዲያቀፋ በጥይትና በእሳት ተጋይታ የተገኘ ፎቶ አለ። ምንም በቃ ገዳም የገባ አሮጊት ተወስዶ በግብረ ስጋ ግንኙነት እዛ ታስሮ እስር ቤት ሞተች። ተፈራረቁበት። ወንድ ተይዞ ሚስቱን እዚህ ግብረ ስጋ ግንኙነት እየተካሄደ ታስሮ እያየ ባይኑ አልቋል። አለቆቻችን ምን እርምጃ ወሰዱ? መውሰድ የለባቸውም። ቢገናኙ በዛ ሰዓትና ወቅት ከዚህ ከዶክተር ጆን ተወካዮች ቢገናኙ ያንን መብት ወዲያውኑ ሊያጠፉ አይችሉም? ንጉሴ ፓንታ ነው የመጣው ከወለጋ ችግሮቻችን እያዩልን። በሀገራችን እንዲህ አይነት ሰቀቀን ዲኖ ሲፈጽም ምን ይሰማናል? እጅግ በጣም ደስ ማለ ኢሊናችንን እንደው ያውቀውሰናል። ጥረታችን በመንግስታችን ስለምናመን መንግስታችንን ይጨርስልናል ብለን ነው። እንዲህ አይነት ኢሰብአዊ ድርጊት ሲፈጽም ዝም አልለውም። በኢትዮጵያዊነቴ እንዲህ አይነት አትንኩኝ ባይነት እኮ ተፋልሷል። አሁን ታዲያ እንግዶቻችን ናቸው። መንግስቱን የኛ መንግስት እርምጃ ይወሰድበት ብለን ዝም አሉ። እርሶ ቃል ገብቶልናል። በዛም አሁንም እጅግ በጣም አመሰግኖታለሁ። መልስ ተሰጠኛል። ቅድም ነገሩ ብቻ ለማስታወስ ነው እንጂ እኛ ችግሮች ይህን ናቸው። እነዚህ ስደተኞች መልሶ መላልሶ ሁሉም ይናገራል። ስደተኞቹም ማን ነው የሚቆጣጠራቸው? መንግስቱ ኃይለማርያም ወይስ እናንተ? እንዴ የኢትዮጵያ ሰራተኞች ፓርቲ ፕሮግራም በማንኛውም የፖለቲካ ማሰልጠኛ ኢንስቲትዩት ውስጥ በአፍሪካ የመጀመሪያ ፕሮግራም ፍጹም የሆነ ሳይንሳዊ ፕሮግራም ምናልባትም በጥቁሩ ዓለም አብዮት ስር ሰዶ ያፈራ እንደሆነ ኢትዮጵያ የዚህ መለኪያ ናት ተብሎ እንዳልተባለ ሁሉ ከሞስኮ ነው የእነኚህ ኮንሰርቫቲቮች የማይለወጡ ኋላቀሮች የባራክ ሶሻሊዝም የሚያካሄዱ ሰዎች እየተባለ ሲያበቃ የፕሮፓጋንዳ መድፍና ናዳ ይወርድብን የነበረው። በተረፈ ግን ማክሮፉ፣ መኮራረፉ፣ መራራቁ ምን ማለቱ በእውነቱ አሁንም እንደተባለው የንቃት ጉዳይ ካልሆነ በስተቀር አንዳችሁም ከኃላፊነት የምታመልጡ ሰዎች ያላቸው አይመስለኝም። መንግስቱ ኃይለማርያም የኢትዮጵያን ሰላም አደርጋለሁ ብሎ አስመስሎ ገብቶ ሲያበቃ ከእናታቸው ቤት ከእናቱ ማጀት ከአባቱ ማጀት ቤት እየቆረቆረ እያወጣ በገመድ እያሰረ ሽንጡን እያዞረ ከሽንጡ ላይ ወረቀት እየጣፈ በጥይት ቀይ ሽብር ሲመታ ነበር እንጂ የአገሪቱ ኢኮኖሚዋን የጠበቀላት የለም። ገንዘባችንን በዝብዞ ህብረተሰባችንን ገሎ ልጆቻችንን ነሽሮ የሄደ ነው።
የሚያስፈልገውን መሰረት ጥለን ቴክኖሎጂውን ዘርግተን ማምረት ጀምረናል። በዜና ሰምታችሁ እንደሆነ የጋፋት ኢንጂነሪንግ ኢንዱስትሪ ባለፈው ዓመት ተከፍቷል። በቅርብ ጊዜ ውስጥ ደግሞ የታጠቅ ኢንጂነሪንግ ኢንዱስትሪ በቅርብ ጊዜ ውስጥ ይከፈታል። ይሄ በመሳሪያ በኩል ከነፍስ ወከፍ ወታደር ጠመንጃ ጀምሮ የተለያዩ መድፎች ሚዲየም ሬንጅ ያላቸው ዛሬ እነ ኢራክ የሚመጻደቁባቸው አይነት ሮኬቶች፣ የአውሮፕላን ቦምቦች መስራት ተዘጋጅተናል። የለመንን ገንዘብም ቴክኖሎጂም ሰው እዚያ አድርሰን አሁን ቴክኖሎጂው ከተዘረጋ ነገሩ ከተወጠነ በኋላ በገንዘብ እጦት መቀጠል ተሳነን። እያንዳንዱ መድፍ እንዲህ በቀላሉ የሚታዘዝና የምንተኩሰው ስላልሆነ ለመተኮስ የሚወሰነው ከአብዮታዊ ጠቅላይ መምሪያ ከኔ ነው። በቁሳቁስ እጥረት እና ይሄ ወደ ለየለት ሽንፈት እንዳያመራ በአስቸኳይ ይሄንን ነገር መወጣት አለብን። ይቻላል። ብዙ ሰው ይሄንን ቦታ ይመኛል። ሚሊዮን ይመኘው፣ ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው። እና እባካችሁን ከዚህ እንውጣ። በቆሎና እህል በሚገባ አምርተን ማንበላ ሰዎች ለፖለቲካ ስልጣን መንጠላጠል እንዴት እንደቀደም ከእንግዲህ ወዲያ ይህንን ህዝብ በየጊዜው ና እንደዚህ ሆኖልሃል ና እንደዚህ ሆኗል እያልን መርዶ አርጂ መሆን አንችልም። ጓዶች፣ ሰውም ሊሚት አለው። ስለዚህ ቀላል ነገር አይደለም የምናወራው። በቃል እንደሚደረገው በተግባር ነገር ግን ቀላል ነው። ህዝቡ ከተሰል እንደ እውነት የሆነ ዋግ ብቻ ይበቃው ነበረ ወይም ወሎ ብቻ። ምንድነው ወሎ ውስጥ የምናየው? ተናገሩ። ከወሎ የመጣችሁ ጓዶች፣ እኛ የምንፈልገው ኢሳፓን ነው፣ እኛ የምንፈልገው የደርግ ወታደር ነው እየተባለ አይደለም እንዴ በከበሮ የሚመጣውን ወያኔ የሚያሳልፉት? ይሄ ነው ያደራጀ ነው ህዝብ፣ ነው ያነቃ ነው ህዝብ። ይሄንን ገበና መሸፈን የለብንም። ኢሳፓ ከየት የመጣ ነው? በዚህ ህዝብ ደምና በዚህ ህዝብ ትግል የተወለደ ፓርቲ አይደለም እንዴ? ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች። ከፍተኛ አርሚ ስንት ሺህ ጀነራል ነው ያወጣ ነው። መሳሪያውን አስረከቡ፣ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደ እኔ። ይሄ ነው የሆነው አይደለም? ሁላችን ተስማምተን ስናበቃ ይሄ ነው የሶሻሊዝም ግቡ በገጠር። ይሄ ፋይዳ አለው። ይሄ ህብረተሰብ ዛሬ ላይ ገነዘብ ይችላል፣ ግን ማስገንዘብ የኛ ድርሻ ነው። በደረቅ ቃላት ሳይሆን ከተግባርም ከጥቅሙም ነው በሚል አይነት መንገድ የፓርቲ ፕሮግራማችንና እያንዳንዳችን ህይወት ለዚህ ቆሟል ብለን የተገዘትን ሰዎች ነን። እዚህ አንድ እንትን ያደረ እጁን ከዚህ መለሰ ሰው የለም አይደለም ወይ? እዚሁ እኛን እንወሰን ነው የተወሰነ ሰው የወሰነው አይደለም። የመንደርን ምስረታን ፋይዳ ምንድን ነው? በመሰረቱ ህዝብ ተሰባስቦ ነው የሚኖረው በሰለጠነው ዓለም ውስጥ በገጠርም ሆነ በከተማ። እኛ እንደ አውሬ የትም ተበታትነ መኖራችን የእኛን ኋላ ቀርነትና ህይወታችንን ደካማነት የሚገልጥ ነገር ስለሆነ ይህን ገበሬ በአግባቡ ቀርበን አስርተን ስናበቃ ለዚህ ዓላማ
ለራስ ህይወት መለወጥ ይበጃል ብለን እናስረዳው። ትክክል ነው ወይ? አዎ ተብሎ ነው የተሰማራ ነው። ሌሎችም እንደዚሁ ሁሉ። ስለዚህ አንዱም ይሄ ነው። እኛ በተለያዩ ምክንያቶች ጠላቶቻችን በነገሩን ጊዜ ነው መሳሳታችን የሚገባን ወይስ ደግሞ በመሰረቱ መስራት ትክክል ያልሆነውን ነገር በተግባር አይተንና ራሱን ጠይቀና ተረድተን ነው ወይ? ስለ መንደርም በኢትዮጵያ ውስጥ ያለው አስተሳሰብ የተለያየ ነው። በተለያየ ይሄው ገበሬዎች እዚህ አሉ መሐከላችን ምንድነው አሁን ተሰማ ያለው ነገርና ሌላው ገበሬ ሊነጻጸር ይችላል ነው ወይ? ይሄን ልተው ግድ የለም። ይሄ እንደሱ እንደ ህብረተሰቡ እንደ አካባቢ ሁኔታ እንደ ለምነቱ እንደ ግንዛቤው እንደ አመራሩ የተለያየ ችግርና ቀራኒዎች እንዳለን ግልጽ ነው። ግን ወያኔዎችን ያስነሳቸው የእንትን ነው ወይ? የአምራቾች ህብረት ስራ ማህበር በማቋቋማችን ነው ወይ? አንድ ሲንግል አምራቾች ህብረት ስራ ማህበር አለ ወይ ትግሬ ውስጥ? ሙሉጌታ ንገረን። አንድ መንደር በህብረት ስራ ማን ነው በመንደር ተሰባሰቡ ብለናል ወይ? ለ15 ዓመት አንድ ገበሬ አንድ ሳንቲም ቀረጥ ወይም ደግሞ ግብር ጠይቀናል ወይ? ወይም ደግሞ አንድ ሲንግል የአገር ውስጥ ገበያ ሰራተኛ ሄዶ ሲያበቃ አንድ ቁና እህል ከትግራይ ሸምቷል ወይ? ይሄ ነው ወይ አሁን ቅራኔ ምክንያት ሆኖ ሲያበቃ ይወረሩን? ስለዚህ መረጃችንም ግንዛቤያችንም መንስኤው ምናምኑን በሚገባ ማጤን አለብን። እኔ አይመስለኝም ይሄ በ1930 ዓመተ ምህረት በዚህ ምክንያት ነው የተወጋ ነው ወይ? ነው ሙሉጌታ? ጓዳና ጻፊ ነው የማቀው የአምራቾች ህብረት ስራ ማህበር በትግራይ ውስጥ የተቋቋመ የለም። በተወሰነ ደረጃ ጥንስስ አምራቾች የምንለው ወደ ራያ ዘው አካባቢ የተቋቋመ ነበረ። ያም ሆኖ እድገት ደረጃ ላይ ደርሶ ይሄንን ጭቅጭቅና የዚህን ያሁኑን መንስኤ ያመጣ አይመስለኝም። በሌላ መልኩ እኛ ሄደን ስናበቃ ትክክለኛውን ስራ መሃሉ ተገኝተን ማስረዳት ስለማንችል ስለማንፈልግ ወይም ደግሞ ስላልደረስን በጎ ተግባራችንንና የኢትዮጵያን እድገትና የልምላሜ አቅጣጫ በአፍራሽ መልኩ ሲነገረው ገበሬው ባንዱ ወይም በሌላ ቦታ ተቀብሎ ሲያበቃል እነሱ መሳሪያ ሊሆን ይችላል ወይም ደግሞ በዚህ ምክንያት ቅረስ እንገባ እንችላለን። በዚህ ነው ጋይድ ልንሆን የምንችለው። እነሱ በከፈቱልን ፈር እነሱ በሚያቀርቡልን ሂስ ነው ይሄ አብዮትና የዚች ሀገር ህልውና የሚመራው። እንደዚህ እኮ ነው ነገሩ እኮ። እና ሌላም ነገር ስላለ በጦርነቱ ባህሪ ውስጥ በሰዓትና በደቂቃ በሚለወጡ ነገር ውስጥ ወንበዴ የሚለውን ነገር ሁሉ አብረን ስናበቃ እሱ ይናገራል፣ አልተነገረም። ስለዚህ የኢትዮጵያ ሚዲያ ውሸታም ነው። እንደዚህ ከተወሰደ ምን አይነት ፕሮፓጋንዳ እንደምንነዛ ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው፣ በፍጹም ይሆናል ብለን የማንገምተው ነገር ነው። ሱሪውን ያወለቃል ደግሞ የተያዘል ቡታንታው ማውለቁ ነው። እውነቴን ነው የምላችሁ። ጥቅሶም አለብኝ አንዳንድ ጊዜ ይሄ አይደለም ይለው ከመድረክ አለበት እና ይሄ መስተካከል ያለበት ይመስለኛል። እና ጦሩን እየጣሉ የሚፈረጡትን ሰዎች ነው ጀነራሎች ማድረጋቸውን በመቀስ የቆረጥናቸው አሉ። ቂጣቸውን በሳንጃ ወገናቸው አሉ በወታደር ፊት። እሺ እዚህ አባቴ ምናልባት በእርሶ አስተዳደር ምናልባት በእኛ አስተዳደር የኢትዮጵያ ሕዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርሶም እንደ አንድ ኢትዮጵያዊ በወታደርነት ደረጃው ያድራሉ ወይም ደግሞ የአገልግሎት ዘመነው ተቆጥሮ ጡረታ እንወጣለን። ምንድን ነው የምንፈራው? ከሀገር አንድነት አይበልጡም እርሶ። ነገር ግን አሁን እኔ አሁንም ለሸንጎ በከፍተኛ ጥብቅ አደራ የማሳስበው ይሄ አንድ አይነት የፖለቲካ ጥይት እንጂ የሀገራችን አንድነት እና አሁን ያለውን የትጥቅ ግፊትና አመጽ
ይመልሳል ተብሎ ባይታመን እና በዚህ መልኩ ከኛ ከራሳችን ጀምሮ ህብረተሰቡም ተዘናግቶ አዲስ አበባ በጅንጀሮ እንዳይወረድ ተነገ ጀምሮ ለትጥቅ ትግሉ መታገል የጦር ሜዳ ሁኔታና ሚሊተሪ ሲቹዌሽኑ እና ዛሬ እናንተን እዚህ ቁጭ ያደረግንበት ምክንያት ነገ የሚጠብቀን ስራ ስላለ እና የነገው ቀን ምን ሊሆን እንደሚችል ፕሬዲክት ማድረግ ስላልቻል መሆኑን ላስገነዝባችሁ እወዳለሁ። ምናልባት በዚሁ አካባቢ ውጊያ ይጀመራል እና እያንዳንዳችሁ እንግዲህ እዚህ ላይ ነው ያ ኢትዮጵያዊነታችን የምንመዘንበት እና የተናገርነውን ሆነን የምንገኝበት ቋሚም የሚያልፍም የሚታዘብበት ሁኔታ የሚታይበት ይሄ ነው። እነሱም በእውነት ለዲሞክራሲና ለሰላምና ለእኩልነት እንደሆነ የቆሙት ይህንን ስንል መቆም አለባቸው። ኢትዮጵያን ለመበተን እንደሆነ ይቀጥላሉ። ኢትዮጵያን ደግሞ ለመበተን እስከተቀጠለ ድረስ የኔ ግንባር እስከተበተነ ድረስ ደግሞ በበኩሌ ከኢትዮጵያ አንድነት ኃይሎች ጋር ትግሌን ይቀጥላል።